بسم الله الرحمن الرحیم. انا لله و انا الیه راجعون. አሜሪካና እስራኤል ላይ ጂሃድ እንደታወጀ ነው የተነገረ የሚገኘው የ99 ዓመቱ ግራንድ አያቶላ ናስር መከረም ሻሪዝ የተባሉት እኚህ ሰውዬ ማለት ነው ሙሉ በሙሉ ጂሃድ አውጀዋል። በአሁን ሰዓት ላይ የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጀዋል ወይም ደግሞ 40 ሞርኒንግ ዴይስ ታውጀዋል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። የአያቶላውን ሞት ተከትሎ እንግዲህ ከኢራን ውጪ በተለያዩ ሀገራቶችም ተቃውሞዎች እየተጧጧፉ ነው ያሉት። ከዛ ውስጥ እንግዲህ ፓኪስታን ውስጥ እንግዲህ ተቃውሞዎች እየተሰሙ ነው። ከዛ ውስጥ እንግዲህ ካራቺ ውስጥ ያለውን የአሜሪካ ኮንሱሌት ውስጥ ሰብረው መግባትና ኮንሱሌቱን ወደ ማቃጠል የገቡም አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም በሚያሳዝን ሁኔታ በትላንትናው ዕለት የኢራኑ መሪ አያቶላ ካሚኒ ወደ አሄራ ሄደዋል። በጣም ነው የሚያሳዝነው። እንግዲህ በትላንትናው ዕለት ቪዲዮ ወደ እናንተ አድርሼ ነበረ። በእስራኤል በኢራን እንዲሁ በአሜሪካ በተነሳው ጦርነት እንግዲህ ኢራን ወደ ተለያዩ የአሜሪካ ጦር ቤዝ ወዳሉበት ሀገራቶች ወደ አረብ ሀገራቶች እየተኮሰች ነበር። ከዚህም ውስጥ ሳውዲ አረቢያ፣ ባህሬን፣ ዱባይ፣ ኳታር እነዚህ ሀገራቶች ላይ እየተኮሰች ነበረ። በተለይ ደግሞ እኔ ደውዬ ያጣራሁበት ቦታ ዱባይ እንደዚሁም ካታር በጣም እየተተኮሰ እንደሆነ የተኩስ ድምጽ እየሰሙ እንደሆነ ነግረው ነበረ። በሰራሁት ቪዲዮ ላይም እናንተ ኮሜንት ላይ እየነገራችሁ ነበር። አንዳንዶቹ ግን ረውሸት ነው ያላችሁ ነበራችሁ። ነገር ግን እውነት ነው። ታዲያ በሚያሳዝን ሁኔታ የኢራኑ መሪ አያቶላ ካሚኒ ወደ አኼራ ሄደዋሉ። እጅግ በጣም ነው የሚያሳዝነው። ኢራንም የ40 ቀን የሀዘን አዋጅ አውጃለች። በእስራኤልና በአሜሪካ ላይ ጂሃድም አውጃለች። አያቶላ ካሚኒ ማን ናቸው የሚለውን የማስቃኛችሁ ነው የሚሆኑ የህይወት ታሪካቸው ምን እንደሚመስል የእሳቸውን ታሪክ አስቃኛችኋለሁ። ከዛ ባሻገር የአያቶላ አስክሬንም ተገኝቷል። እሱንም መረጃ ወደ እናንተ የማጋራ ነው የሚሆኑ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ወደ ቪዲዮዎች بسم الله الرحمن الرحیم. انا لله و انا الیه راجعون. ملت بزرگ ایران، روح بلند پیشوای ملت بزرگ ایران و پیشقراول امت اسلامی حضرت امام خامنه ای با نوشیدن شهد گوارای شهادت در ماه مبارک رمضان به ملکوت اعلا پیوست. ይህ ሞመንት እንግዲህ የኢራን ስቴት ቲቪ የአያቶላ ኾሜኒን ሞት ኮንፈርም ያደረገበት ሞመንት ነው። ይሄ ሞመንት አያቶላ ኾሜኒ እንግዲህ ላለፉት 36 ዓመታት የኢራን ሱፕሪም ሊደር በመሆን አገልግለዋል። ከዛ በፊት ህይወታቸው በሙሉ ትግል ነው። ከዛም በፊት በጎልማሳነታቸው ጊዜ እንግዲህ የኢራኑ ሻህ በመቃወማቸው በተደጋጋሚ ወደ 6 ጊዜ ታስረው መጨረሻ ላይ ኤግዛይል የተደረጉ ናቸው። ደን የኢራን ሪቮሉሽንን ከመሩ ሰዎች መካከል የሺአ ሪቮሉሽንን ከመሩ ሰዎች መካከል ናቸው። በኋላ እንግዲህ ፕሬዝዳንት መሆኑ አገልግለዋል። ደን ደግሞ አያቶላ ሆኖ ከተሾሙ ደግሞ 36 ዓመታትን በሙሉ አስተዳድረዋል። 36 ዓመት ከ6 ወር ምናምን አካባቢ የሚሆን እንግዲህ የኢራን ሱፕሪም ሊደር በመሆን አስተዳድረዋል። አገራቸውን ፓወርፉል አገር ለማድረግ በጣም ብዙ ጥረት አድርገዋል። እንደምታዩት ኢራን በቴክኖሎጂ በዲፌንስ ኢራን መጀመሪያ ላይ ባይ ዘ ዌይ የጦር መሳሪያ እንዳይሸጥላት ማዕቀብ የተጣለባት ሀገር ነበረች። ሰው እንዳትሸጡላቸው ይባል ነበረ። በኋላ ደግሞ ኢራን ራሷን አበልጽጋ ራሷ የጦር መሳሪያዎቿን ማምረት፣ ሚሳኤሎቿን ማምረት፣ ድሮኖቿን ማምረት እና የመሳሰሉ ነገራቶች አድርጋ ኢንዲፔንደንት እየሆነች ስትመጣ ደግሞ እንዳትሸጡላቸው እንዳትገዟቸው ወደሚል ማዕቀብ እንዲቀየር ሁሉ የሆነበትና ሀገራቸውን ፓወርፉል ለማድረግ በጣም ብዙ ጥረት ያደረጉና ይሄ ኒዮ ኮሎኒያሊዝም አለ አይደለ? ይሄ የአይዲዮሎጂ ኮሎኒያሊዝም ሬስት ኦፍ ዘ ወርልድ በተለይ የአረብ ወርልድ በዌስተርኖች በደንብ ኮሎናይዝ ተደርጎ ያው እየታለበ ሲኖር ግን ያንን ሬዚስት በማድረግ ነው እድሜያቸውን በሙሉ የኖሩት። ያንን ሬዚስት ሲያደርጉ ኖረዋል። ሶ ሀገራቸውን ዲፌንድ ሲያደርጉ ኤንድ ላመኑበት ዓላማ በጣም ሲታገሉ ኖረው ነው እንግዲህ በዛው ዓላማ በታገሉበት ዓላማ ላይ ያሉ ትናንትና ህይወት አሳሲኔት የተደረጉት ማለት ነው። የሺአ ሪቮሉሽንን ኤክስፖርት ለማድረግ በጣም ብዙ ጥረት አድርገዋል እና በዛ እንግዲህ በሱኒው ዓለም ላይ ደግሞ ይተቻሉ። በተለይ የበሻር ነጅስን መንግስት የሚሰራቸውን አትሮሲቲዎች ስፖንሰር በማድረግ ኢቭን ሰፖርት በማድረግ የመሳሰሉ ነገራቶች ላይ የኢራን መንግስት እሳቸው የሚመሩት የኢራን መንግስት በደንብ ይታማል። በደንብ ሲሳተፍም ነበረ። የሂዝቦላ ሚሊሻዎችን በማጠናከር የሁቲዮችን በማጠናከር በመሳሰሉ ነገራቶች
የሱኒውን ዓለም ኦቨርቴክ ለማድረግ ሞክረዋል። በዛ ደግሞ በሱኒው ዓለም ላይ ይተቻሉ። ነገር ግን ኦል ኦቨር በደንብ የዌስተርን ሄጀሞኒ በደንብ የታገሉና በደንብ የተቋቋሙ እንደምታዩት ነው። አሜሪካ በታሪኳ እንደዚህ አይነት ጥቃቶች አጋጥመዋት አያውቁምና እንደዚህ አይነት ጥቃቶችን ሁሉ ኢቭን የጁን ጦርነትን ስታስታውሱ በእስራኤል ጊዜ እስራኤልን እንደዛ እስከ ማጥቃት የደረሰች ፓወርፉል አገር መመስረት ችለዋል። ለማንኛውም እንግዲህ በእምነታቸው ላይ የቶፕ የሚባለውን ማዕረግ አግኝተዋል። እንግዲህ አሁን ከአያቶላህ በላይ እንግዲህ ቶፕ ማዕረግ በተለይ በሺአ ሙስሊም በሺአ ኢስላም በተለይ ሁለት መሪዎች አሉ። እንግዲህ በሺአ ኢስላም ላይ እንደምታውቁት ሁለት ኢማሞች አሉ፣ አልይ እና የአልይ ልጅ ሁሴን እና እነዚህ ሁለቱም እንግዲህ በጠላት ተወግተው ነው በጠላት እጅ ነው ህይወታቸው ያለፈው እና ከአያቶላውን በላይ እንግዲህ ምንድነው መስዋዕት የሚል ማዕረግ እንግዲህ አግኝተዋል ማለት ነው። በጠላት ልክ እንደ ኢማሞቻቸው በጠላት እጅ ነው የሞቱት ማለት ነው። ያው ደሬስት ኦፍ በሱኒው ኢስላም ያው ነው፣ ትልቅ ማዕረግ ነው ያ። ነገር ግን ከአያቶላ በላይ እንግዲህ ልክ እንደ ኢማሞቹ በጠላት ላመኑበት ሲታገሉ በጠላት ህይወታቸው አልፈዋል ማለት ነው። ለማንኛውም አሁን የልክ አመራረጥ አለው፣ ላይክ ፕሮሰስ አለው። 80 የሚሆኑ ክለርኮች አሉ፣ በሃይ ኤክስፐርት የሺአ ኢስላም ክለርኮች አሉ። እነሱ እንግዲህ ተሰብስበው ተተኪውን ይመርጣሉ ማለት ነው። ልክ አያቶላው እንደተመረጡት ከዛሬ 36 ዓመት በፊት እንደተመረጡት አሁንም ደግሞ ሌላ ይመረጣል ማለት ነው። ማን ይመረጣል የሚለውን የምናየው ነው የሚሆነው። ነገር ግን የኢራን መንግስት አሁንም ቢሆን የእሳቸውን ሞት አናውንስ ካደረገ በኋላ በህይወታችንና በታሪካችን አድርገን የማናውቀውን አውዳሚ መልስ እንመልሳለን፣ አቬንጅ እናደርጋለን እያለ ነው። ይህ መልእክት ደግሞ አሜሪካም ጋር ደርሶ ትራምፕ ደግሞ እንደዚህ የምታደርጉ ከሆነ እኛም በታሪካችን አይተነው የማናውቀውን ጥቃት እናደርስባቸዋለን የሚል ዛቻዎች አሉ። ኢንደሚንታይም ግን አያቶላ ኮሜኒ እንግዲህ ትናንትና በጠዋቱ ጥቃት የደረሰባቸው ግን እንደምታዩት እንግዲህ ቀኑ ሙሉ ሌሊቱ ሙሉ የኢራን መንግስት እየተዋጋና ሚሳይሎችን እየላከ ነው ያለው። ኮማንዶ ስቲል አለ ማለት ነው። ለማንኛውም እሳቸውን ሞት ተከትሎ እንግዲህ በጣም በሺዎች የሚቆጠሩ ኢራናውያን ወደ መንገድ ወጥተው እንግዲህ እየተቃወሙና ሀዘናቸውን እየገለጹ ነው ያሉት። አዲስ ነገር የሚኖር ከሆነ አሳውቃችኋለሁ። ማሰላም። እንግዲህ በዚህ ቪዲዮ በትንሹም ቢሆን ስለ አያቶላ ካሚኒ ማን ናቸው የሚለውን እያወቃችሁ ይመስለኛል። ታዲያ አያቶላ ካሚኒ እሳቸው ካረፉ በኋላ ኢራናውያን ብቻ ሳይሆን ሌሎችም ቁጣቸውን እየገለጹ ይገኛሉ። ከዛ ውስጥም እንግዲህ አንዱ ፓኪስታኖች ናቸው፣ የአሜሪካንን ኤምባሲ እስከ መሰባበር ድረስ ማለት ነውና እስቲ ቪዲዮ ልጋብዛችሁ። የአያቶላውን ሞት ተከትሎ እንግዲህ ከኢራን ውጪ በተለያዩ ሀገራቶችም ተቃውሞዎች እየተጧጧፉ ነው ያሉት። ከዛ ውስጥ እንግዲህ ሁለተኛውን ብዙ የሺአ ህዝብ ቁጥር የምትይዘው ፓኪስታን ውስጥ እንግዲህ ተቃውሞዎች እየተሰሙ ነው። ከዛ ውስጥ እንግዲህ ካራቺ ውስጥ ያለውን የአሜሪካ ኮንስሌት ውስጥ ሰብረው መግባትና ኮንስሌቱን ወደ ማቃጠል የገቡም አሉ። በተለያዩ ቦታዎች ወደ ኢራቅም ተቃውሞዎች እየተሰሙ ነው። ገና ነው አሁን ገና ሰው ላይ እየነቃ ያለው ገና በዚህ ኒውስ ገና እየነቃ ነው ያለው ሚድል ኢስት ደግሞ ቶፕ ኦፍ ዳት ደግሞ ወደ ካሽሚርም ኢንዲያ በተለይ ኢንዲያ አድሚኒስትሬት በምታደርገው ካሽሚር ውስጥም አመጾች ተነስተው እንግዲህ ከኢንዲያ ሴኩሪቲ ፎርሶች ጋር ጸቦች ምናምን ነገር አሉ። ገና ነገራቶች ገና ዴቨሎፕ እያደረጉ ነው። ግን ካራቺ ውስጥ ግን የአሜሪካን ኤምባሲ ሰብረው ገብተው እንግዲህ ጉዳት አድርሰዋል ማለት ነው። አሁንም የኢራን ሪቮሉሽነሪ ጋርድ አሁንም ጥቃቱን መሰንዘሩን አላቆምም። አሁንም ወደ እስራኤል ወደ ገልፍ ሀገራት በተለይ ወደ ዱባይ በጣም በተደጋጋሚ የሮኬቶችና ድሮኖቹን እየላከ ጉዳት እያደረሰ ነው። አያቶላው ባይኖርም አሁንም ጦርነቱን እያስቀጠለ ነው ያለው። ኮማንዱ ስቲል ኢንታክት ነው ማለት ነው አለ ማለት ነው። ኮማንድ ይሄን ጦሩን የሚመራው ኮማንድ ስቲል ኦፕሬሽናል ነው ማለት ነው። ለማንኛውም አሁንም ጥቃቶች እየቀጠሉ ነው ያሉት። አዲስ ነገር ሲኖር አሳውቃቸዋል። እንግዲህ እንደሰማችሁት ነው። አሁንም ቢሆን እንግዲህ ወደ ተለያዩ አረብ ሀገራት ተኩሶቹ አላቆሙም። ስለዚህ በተለያየ አረብ ሀገራት የምትኖሩ ወንድም እህቶች አሁንም ቢሆን ጥንቃቄ እንድታደርጉ በዚህ አጋጣሚ ጠይቃለሁኝ። ሳውዲ አረቢያ የምትገኙ በተለይ ደግሞ ዱባይ፣ እንዲሁም ደግሞ ካታር፣ ኩዌት፣ ባህሬን የምትገኙ ወንድም እህቶች እባካችሁ ጥንቃቄ እንድታደርጉ በዚህ አጋጣሚ እጠይቃችኋለሁኝ። እናንተ አካባቢ የሰማችሁት ነገር ካለም ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። አሁንም ወስዳችሁ ቪዲዮ እንግዲህ የአያቶላ አስክሬን የተገኘበትን መረጃና እንዲሁም ደግሞ ኢራን አሜሪካና እስራኤል ላይ ጂሃድ ያወጀችበትን መረጃ ሁለቱን አከታትዬ ልጋብዛችሁና ከዛ ተመልሰን እንገናኛለን። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። ከዛ በተጨማሪ ደግሞ ትምህርት ለአንድ ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሀዘን ቀናት አውጁ።
አሜሪካና እስራኤል ላይ ጂሃድ እንደታወጀ ነው የተነገረ የሚገኘው። የ99 ዓመቱ ግራንድ አያቶላ ናስር መከረም ሻሪዝ የተባሉት እኚህ ሰውዬ ማለት ነው ሙሉ በሙሉ ጂሃድ አውጀዋል። በአሁን ሰዓት ላይ የጂሃድ ትርጉም ምን እንደሆነ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። የጂሃድ ትርጉም ምን እንደሆነ እኚህ የምትመለከቷቸው ግራንድ አያቶላ 99 ዓመታቸው ነውና በአሁን ሰዓት ላይ ደግሞ ተተኪ ይሆናል ተብሎ የሚታሰበው የኢራን ጠቅላይ መሪ ወይ ደግሞ የኢራን ሱፕሪም ሊደር የሚሆነው የእሳቸው ልጅ ነው ተብሏል። እስካሁን ድረስ ኮንፈርም አልተደረገም። ኮንፈረንስ ሲደረግ እነግራችኋለሁ። በአጠቃላይ እስካሁን ድረስ ከፌብሩዋሪ 28 እስከ ማርች 1 ድረስ ኢራን እስካሁን ድረስ 824 የሚሆኑ ቶታል ፕሮጀክታይሎችን ለቃለች። 465 ሚሳይሎችን 357 ድሮኖች ማለት ነው። በየሀገሩ ምን ያህል ድሮኖችና ምን ያህል ሚሳይሎችን እንደጣለች ትንሽ ቆይቼ እነግራችኋለሁ። እስከዛ ድረስ ፕሮግራማችሁ ጠብቁኝ። 600 ሺህ መግባት አለብን በቅርቡ ማለት ነው። ይመቻችሁ። መልካም ቀን። እንግዲህ እንደሰማችሁት ነው ኢራን አሜሪካና እስራኤል ላይ ጂሃድ አውጃለች። ጂሃድ ማለት ትክክለኛ ትርጉሙን የምታውቁ ኮሜንት ላይ ያስፍሩልኝ እያለ ነበር ወገናችን። ጂሃድ ማለት ትግል ማለት ነው። ሌላ የተለየ ትርጉም የለውም። እኔ እስከማውቀው ድረስ እናንተ የምታርሙኝ ከሆነ ኮሜንት ላይ እንድታሰፍሩልኝ በዚህ አጋጣሚ እጠይቃችኋለሁ። ለማንኛውም አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርገው ነው ማለት ፈልገው። አሁንም ቢሆን እኔ ጦርነትን ከሚያበረታቱ ወገኖች አይደለሁም። ጦርነት ለማንም ሲጠቅም አይቼም ሰምቼም አላቅም። ለማንም አይጠቅምም ጦርነት። በተለይ ደግሞ ንጹሃን ሴቶች እንዲሁም ደግሞ ልጆች ነው የሚጎዱበትና አላህ Subhanahu Wa Ta'ala ዓለማችንን ሰላም ያደርገው ነው ማለት ፈልገው። በነገራችን ላይ የነሱ ጦርነት ሀገራችን ላይም ምንም ጥያቄ የለውም አፌክት ያደርጋል። ሀገራችን ላይ ብቻ ሳይሆን ዓለም ላይ አፌክት ያደርጋል። የነዳጅ ዋጋ ይጨምራል፣ የኑሮ ውድነት ከፍ ይላል። ከሰላሙ ባሻገር ማለት ነው ከምናጣው የሰው ህይወት ባሻገር እነዚህ ነገሮችም እኛ ሀገር ላይ ደግሞ ተጽዕኖ መፍጠሩ ስለማይቀር እንግዲህ ሰላምን ብንመኝ የተሻለ ነው ብዬ አስባለሁ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያርገው። በተለያየ አረብ ሀገራት የምትገኙ ወንድም እህቶች አሁንም ደጋግመዋለሁ ጥንቃቄ እንድታደርጉ እጠይቃችኋለሁ። አላህ Subhanahu Wa Ta'ala ይጠብቃችሁ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።